ሌማት ትሩፋት እንደ ሀገር በምግብ ራስን መቻል በኢኮኖሚያዊ ረገድ ፈጣንና አስተማማኝ ውጤቶችን ለማስመዝገብ ሚናው የጎላ መሆኑ ይነገራል። የሌማት ትሩፋት ስራ በተያዘው እቅድ ከተሰራ የሀገር ውስጥ የምግብ ምርትን በመጨመር በቤተሰብ ደረጃ ማሳካት መቻል መሆኑንም ብዙዎች ይስማሙበታል። በምግብ ራስን መቻል በቂ የሆነና የተመጣጠነ ምግብ ከማግኘት ባሻገር ከሀገር ሉዓላዊነትና ክብር ጋርም በቀጥታ የተቆራኘ መሆኑን ተከትሎ የሌማት ትሩፋት ዘመቻ በፍጥነት በሁሉም የሀገሪቱ ክፍሎች እየተተገበረ ይገኛል። ይህንን ለማሳካት የእንስሳትና አሳ ሀብት ዘርፍ የሚሰሩ ሴክተሮች ሚና የጎላ መሆኑ ይታወቃል። ውድ የከፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ግብርና ቢሮ የእንስሳትና አሳ ሀብት ዘርፍ የ2016 ዓመተ ምህረት መደበኛና የሌማት ትሩፋት ተግባራት አፈጻጸም ማጠቃለያ ግምገማና የ2017 እቅድ ዝግጅት መድረክ በቦንጋ ከተማ ያካሄደ ሲሆን እኛም በመድረኩ ተገኝተን ያዘጋጀነውን ፕሮግራም ይዘን ቀርበናል። አብራችሁን እንድትሆኑ የአክብሮት ግብዣችን ነው። በዚህ መድረክ ላይ የስድስቱ ዞኖች የዘርፉ አመራሮችና ባለሙያዎች የተገኙ ሲሆን በመድረኩ የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ በክልሉ በ2016 በጀት ዓመት በእንስሳትና አሳ ሀብት ልማትና በሌማት ትሩፋት ፕሮግራም የተሻለ ውጤት መመዝገቡን ተናግረዋል። በተጨማሪም መድረኩ ዘርፉን ለመደገፍ ሚናው የጎላ መሆኑን ተነስቷል። ከውይይቱ አንጻር የውይይት አጀንዳዎቻችን የነበሩት የ2016 አፈጻጸሞቻችንን መገምገምና ቀጣይ በ2017 ከ2016 እቅድ አፈጻጸሞቻችን መነሻ ውድቀቶቻችንንም ለማየት በጠንካራ ጎን የሰራናቸውና የፈጸምናቸውን ደግሞ አፕግሬድ ለማድረግ ከዛ መነሻ የ2016 ማጠቃለያ ሪፖርትና የ2017 መነሻ እቅድ ላይ እየተወያየን እንገኛለን። አጠቃላይ በዘርፋችን በግብርና ዘርፍ በእንስሳትና አሳ ልማት ዘርፍ ላይ በአመቱ ውስጥ የተሳኩ ዋና ግቦች ላይ በመጀመሪያ ላይ የእንስሳትና አሳ ልማት ዘርፍ በእንስሳት ዝርያ ማሻሻያ ላይ፣ ሁለተኛ በእንስሳት ጤና ላይ፣ በእንስሳት መኖ ሀብት ልማትና አጠቃላይ ለእንስሳትና አሳ ልማት ዘርፍ የሚቀርቡ ግብዓት ያቀርቦቱ በእነኚህ በአራቱም ስራ ክፍሎች ላይ ሌማት ትሩፋት ስራዎች ያለበት ደረጃ ላይ በዚህ በ2016 ላይ ምን ያክል ተሳካ፣ ሁለተኛ ደግሞ የቀጣይ የ2017 ዓመት ላይ ማሳካት ያለብን እቅዱ ላይ በዚህ በሁለት ቀኑ ላይ በጋራ በሁሉም ዞኖች ላይ የቀረቡ ሪፖርቶችን ስንገመግም የቆየንበት ሁኔታ ነው ያለው። ክልሉ በሚያደርገው ነገር ሳላመሰግን አላልፍም። ያው መጀመሪያ የሰጠውን እቅድ አሁን ደግሞ አፈጻጸሙ ይደርሳችሁ ብሎ እየገመገመን ያለውና ያው ስድስት ዞኖች በዚህ ላይ ከነገ ጀምሮ ከትላንት ጀምሮ እስከ ዛሬ እየገመገመን ያለነውና ያው ጥሩ ነው። ያው እንደ ደቡብ ምዕራብ በብዙ ተግባራት እኛ ፖቴንሻል ነን ብለን ነው የምናስበውና ከዚያ አኳያ ወደ ከፋ ዞን ሲመጣ በተለያዩ ከዝርያ ማሻ ጀምሮ በዶሮ በንብ በወተት ሀብትም ጥሩ በሚባል ነገር ላይ ነው አሁን ያለነውና ይሄ ደግሞ የሁሉም ሰዎች ርብርብ ያስፈልጋል። የእንስሳትና አሳ ሀብት ዘርፍ ብቻ ሩጫ ይሄን ላሳካ ይችላልና በተለይ እንደ አገር ኢኒሼቲቭ ተብሎ ሌማት ትሩፋት ተብሎ የወረደው ሁሉም አመራርም ይሁን ታች ያለው ባለድርሻ የኔ ተግባር ብሎ
አሁን በተለይ የምንጋፈጠውን ኑሮ ውድነትን ከማረጋጋት አኳያ ከእንቁላል አኳያ ያለውን ከወተት አኳያ ያለውን ኑሮ ውድነት ከማረጋጋት አሁን እየተካሄደ ያለው ነገር ነው እጅግ በጣም ጥሩ ነው የሚለውና የመድረኩ ዓላማ በ2016 የተከናወኑ የእንስሳትና ዓሳ ሀብት መደበኛና የሌማት ትሩፋት ስራዎችን አፈጻጸም በጥንካሬም የተገመገሙትን የጋራ ለማድረግ በጉድለትም ያሉትን እንደዚሁም ለይቶ ለማውጣትና የ2016ን መነሻ በማድረግ የ2017 ተግባር ከመጀመራችን በፊት የ2017 እቅድ ላይ መግባቢያ ለማድረግ ነው። ከዞን የእንስሳት ዘርፍ ማኔጅመንት ጋር የዘርፍ ኃላፊና ቡድን መሪዎች ጋር ነው መድረክ እያካሄድን ያለ ነው። ክልል ማዕከል ተቋማት አሉ፣ እነሱ ጋር ሆነን ማለት ነው። እንደ ከፋ ዞን ከእንቁላል አኳያ የተሰሩ ያሉ ዶሮ ሼዶች ከወተት አኳያ ባለሀብቶችን ወተት ዘርፍ ላይ ተጋብዞ እንዲገቡ የሚካሄዱ ነገሮች ጥሩ ነገር ናቸውና እንደ ከፋ ዞን እኛውን ወደ 74 ሼድ ላይ ደርሰናል። በሼድ ግንባታ 74 ሼድ ላይ ደርሰናል። በነዛ ሼዶች ላይ ደግሞ ክልሉ ጥሩ አመቻችቶ ከፕሮጀክቶች ጋር በማቀናጀት የ48 ቀን ዶሮ የእንቁላል ጣይ ዶሮዎችን በማስገባት ላይ ይገኛል። አሁን እንደኛ ወደ 3 ወረዳዎች እነዚህ ዶሮዎች ወርዷሉ። እነዚህ ዶሮዎች ደግሞ አንደኛ ስራ አጥ ወጣትን በመቀነስ አኳያ ጥሩ በሚባል ነገር እየሄደ ነው። ሁለተኛ ቅድም እንደነገርኩ የእንቁላል ዋጋን ንረትን ከማስተካከል አኳያ ከዚህ በፊት 16 ብር ሲሸጥ የነበረው እንቁላል አሁን እስከ 11 ብር የተሸጠ ያለበት ሁኔታ አለና ከዚህም አንሶ የሚመጣበት ነገር ሊኖር ይችላልና ቀንሶ ዋጋ እስከ 7 እስከ 8 ብር የመኖን አቅርቦት እያሻሻልን የዶሮ አቅርቦትን እያቀረብን የምናሻሽለው ነገር ስለሚሆን እየሄደ ያለው ነገር እጅግ በጣም ጥሩ ነው የሚለው ነው። እንደ ኮንታ ዞን ግብርና መምሪያ አካባቢ በእንስሳት ዘርፍ ላይ በመደበኛ የሚሰሩ የእንስሳትና ዓሳ ሀብት ልማት ስራዎች አሉ። በሌማት ትሩፋት ደግሞ ተለይቶ የሚሰሩ ስራዎች አሉ። ስራዎቹ ግን እርስ በርስ ተጋግዞ ተመጋግቦ ነው የሚሄዱት። ከመጀመሪያው አንጻር በመደበኛ እንስሳትና ዓሳ ሀብት ልማት ዘርፍ ስራ ላይ ዋናውና የቁልፍ ተግባር ተብሎ የሚወሰደው የእንስሳትና ዓሳ ሀብት ልማት ዘርፍ ላይ የእንስሳት ዝርያ ማሻሻያ ነው። እንስሳት ዝርያ ማሻሻያው ያልተሻሻለ ዝርያ ይዘን መቀጠል ስለማንችል የወተት ምርቱን የስጋ ምርቱን ለመጨመር አንዱና ዋነኛው የእንስሳት ዝርያ ማሻሻያ ስራ ስለሆነ በአመቱ ውስጥ የ1800 ዳልጋ ከብቶችን የማዳቀል ስራ እቅድ ይዘናል። እቅድ የያዝናቸው በመደበኛ በሆርሞን ማድራት ሲንክሮናይዜሽን በፎርማና ጾታ ለይቶ ላይ ለማዳቀል የያዝነው እቅድ ነበር። 2600 አካባቢ እንስሳትን ለማዳቀል የያዘው እቅድ ነበረ። ግን ከእቅድ አንጻር ውስንነቶቹ ነበረ። እቅዱን ከማስፈጸም አንጻር የተለያዩ መሟላት ያለባቸው ጉድለቶች ነበሩ። 50% አካባቢ ነው የደረስናቸው። የሌማት ትሩፋት በ2016 የሰራናቸውንም እየገመገምን ያለ ነው። ከዛ መነሻ እንደ ሸካ ዞን ያው እንደሚታወቀው በ2015 መጀመሪያዎቹ አካባቢ ከጠቅላይ ሚኒስትር ቢሮ በጠቅላይ ሚኒስትራችን ኢኒሼቲቭነት ላውንች ተደርጓል። እንደ ሀገር በአርባ ምንጭ ከተማ ላይ ነው ጠቅላይ ሚኒስትራችን ላውንች ያደረገው። ከዛም በተዋረድ በክልል ደረጃ እዚሁ ከፋ ባህል አዳራሽ ላይ ነው የደቡብ ምዕራብ ኢትዮጵያ ህዝቦች የሌማት ትሩፋት ንቅናቄና ኢኒሼሽን ፕሮግራም የተደረገው። በዛ መነሻ እኛም በዞን ደረጃም ንቅናቄ መድረኮችን አድርገን በደረጃም የታችኛው መዋቅሮች እንዲያደርጉም ባለድርሻ አካላትን አሳትፈን ንቅናቄዎችን አድርገናል። ከዛ መነሻ 2015 ላይ በሌማት ትሩፋት የነበረን አፈጻጸም አብዛኛው የፖቴንሻል ልየታና በመጡ በአራቱ ኮሞዲቲዎች የትኛው መዋቅር ምን አይነት ፖቴንሻል አለው እንደ ክልል ያለንን ፖቴንሻል ለይተናል። ከክልልም እንደ ዞናችን ያለን ፖቴንሻል ለይተናል። ከዞናችንም ደግሞ ከስር ያሉ ወረዳዎችና ከተማ አስተዳደሮቻችን በሌማት ኮሞዲቲዎች በየትኞቹ ተግባር ውስጥ ቢገቡ ነው አዋጭ የሚሆነው የሚለውን ከለየም በኋላ እንዳልኩት የሞቢላይዜሽን ፌዝ ላይ ነው የነበርነው። የንቅናቄ ፌዝ ላይ ነው የነበርነው። 2016 ላይ ሙሉ በሙሉ ወደ ተግባር ገብተናል።
ከዛ መነሻ እንደ ዞናችን እንደሚታወቀው በጣም ፖቴንሻሉ ያለን በንብ ሀብት ነው። ሁለተኛው ከዶሮ ጋር ነው። ዶሮ የእንቁላል ዶሮና የስጋ ዶሮዎችን ማምረት ነው። በአሳ ተግባርም ገብተናል። እንደ ሀገር ያልነበረ ግን እንደ ክልላችን ከፖቴንሻል አንጻር የተግባባንበት የቀይ ስጋ መንደር ብለንም ወደ ተግባር ገብተናል። ከዚህ አንጻር ከንብ ሀብት ሲጀምር ቀደም ሲል በቀድሞ ደቡብ ውስጥ በነበርንበት ጊዜም አገሪቱ ኮንትሪቢዩት ከሚታረጋቸው ማር ኦልሞስት የአንበሳውን ድርሻ የሚይዘው ደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ነው። ከዛ ውስጥም አብዛኛውን ፐርሰንት የአንበሳውን ድርሻ የሚይዘው ሸካና ከፋ ነው። መድረኩ ላይ የ2016 የሌማት ትሩፋትም የመደበኛ የእንስሳት ዘርፍ ስራዎችም ጠቅለል ተደርጎ ሲገመገም ክልላዊ አፈጻጸሙ አበረታች ነው። አብዛኛው በከፍተኛና አጥጋቢ ሆኖ ያለፈ ነው። ነገር ግን ይሄ አፈጻጸም ከዞን ልዩነት ስላለው ከወረዳ ልዩነት ስላለው ልዩነቶችን የማጥበብ ነው ችግሮች ይፈታል ብለን ያሰብነው የመጀመሪያው ልዩነቶችን የማጥበብ ሁሉንም ዞኖች ወደ ተቀራራቢ ደረጃ የማድረስ እና እድሎች ኖሯቸው አፈጻጸማቸው የተሻሉ የሚሆኑ ከዛ በላይ መሄድ የሚቻሉ እንደሆነ ፖቴንሻሎች ስላሉ ፖቴንሻሎች ላይ መግባባት ፈጥረን ለ2017 ግን ከዚህ የተሻለ እቅድ ለመፈጸም ነው። ጤና አኳያ ያው ሁሉም ቅድም የተናገርኳቸው ነገሮች እንዳለ የእንስሳቱ ጤና ሲጠበቅ ነው ወተትም እንቁላልም እንለውና በእንስሳት ጤና በኩልም አሁንም ቢሆን ክልሉም ዞኑም በሚያረጋው ርብርብ በሚያረጋው ድጋፍ ታች የተለያዩ ክትባቶችን በማውረድ እየተሰራ ይገኛልና እስከ 3.6 ሚሊዮን ክትባት አፈጻጸም ላይ ደርሰናል። እኛ አሁን እቅዳችን 3.8 ነው፣ 3.6 ላይ ደርሰናል። ያው ካላንደሩን ቤዝ አድርጎ የሚሰሩ ክትባቶች እንደተጠበቁ ነው አሁንም በስራ ላይ ያሉትና እስካሁን በደረስንበት 3.6 ላይ ደርሰናል የክትባት አፈጻጸማችን። ያ ማለት ምንድነው? ወረዳ ላይ የወረዱ ክትባቶች ኤክስፓየር ዴታቸው እንዳያልፍ በካላንደሩ መሰረት እንዲሰሩ በተለይ ደግሞ እንስሳ ለአርሶ አደሮቻችን ብዙ ነገር ስለሆኑ መጓጓዣም ናቸው፣ የእርሻ መሳሪያም ናቸው። ስለዚህ እነዚህን በደንብ ተረድቶ አስከትቦ አሳክሞ እንዲጠቀም ለዚህ አይነት አዌርነስ እየፈጠርን ታች ጥሩ ተግባራት እየተከናወነ ይገኛል። የዞን መንግስትንም ሳላመሰግን አላልፍም። እስከ 800 ሺህ ብር በጀት በመመጀት እስከ 300 ሺህ በላይ ክትባቶችን ዘንድሮ እንደ ዞን የገዛ ነው። ተጨማሪ ደግሞ ክልልም በስጦታ መልክ ያበረከተልን ብዙ ክትባቶች አሉ። እነዚህን ክትባቶች ታሳስ ስናወርድ ግን ምን ጥሩ አጋጣሚ አለ። ወረዳዎች እነዚህን ዞንም ክልልም የሰጠውን ክትባት ወስዶ ገዝቶ ወደ ራሱ ቋት ነው የሚያንቀሳቅሰው። ሪቮልቪንግ ፈንድ በሚል በአመቱ ሽጦ ጨርሶ ወደ ራሱ ቋት ያስገባና የፈለገውን ክትባትም ይሁን መድኃኒትን ገዝቶ የመጠቀም እድል አለው ማለት ነው። በአመቱ ውስጥ ካዳቀልናቸው በአራቱም ዲቃላ ጥጆችን ያገኘንበት ሁኔታዎች ናቸው። አዲስ ቴክኖሎጂ የዚህ የጾታ ለይቶ ማዳቀል ሰክሲ ሰሞን ሆርሞን 20 ዘር ነበር ያቀረበው ቀጥታ ክልሉ ድጋፍ ያደረግነው። ግን ያገኘናቸው ወደ 16 ሴት ጥጆችን እነኚህ ቢያንስ የተሻሉ በፍጹም የማይታሰብ ነበር። ጾታ ለይቴ ወንድን አገኛለሁ ሴትን አገኛለሁ ብለ አይደለም ሌሎች መደበኛ በሲንክሮናይዜሽን ምናምን ታዳቀው እንደነበረው ነው። እኛው ግን አዲስ ቴክኖሎጂ ነው። የሌማት ትሩፋት ኢኒሺዬቲቭ እንደ ሀገር ተቀርጾ መጀመር ለእንስሳት ዘርፉ ዳግም ትውልድ ነው፣ ዳግም መወለድ ነው ብለን ነው የምናስበው። የእንስሳት ዘርፍ አፈጻጸም የመጨረሻ ማጠቃለያ ላይ በማሳሰቢያ ከሚነሳበት ተሰምቶ የማይታወቅበት ራሱን ችሎ ንቅናቄ የማይደረግበት ስልጠና ግንዛቤ ከማይሰጥበት አሁን ራሱን ችሎ መገምገም መጠየቅ መተግበር የተጀመረበት ነው። ይሄ በከፍተኛ ሁኔታ ዘርፉ ውስጥ ያለው የሴክተሩን የሚመራ አመራር ውስጥም ባለሙያ ውስጥም የሚተገብሮ አርሶ አደር ውስጥም አርቢ ውስጥም መነቃቃት የፈጠረ ነው በትልቁ ማለት ነው። ያ መሆን ደግሞ ግዴታ ስለሆነ ነው። በነገራችን ላይ እንስሳት ሀብት የሌለው የኢትዮጵያ ኢኮኖሚ የትም መድረስ አይችልም። ታሪክ ላይ ወደ ኋላ ሄደ ካየ 1980ዎቹ ውስጥ የአፄ ምኒልክ ዘመነ መንግስት ላይ
የውጭ ወረራ ላይ እኛ ሀገር ላይ የተደረገው የኢትዮጵያ እንስሳትን በሪንደር ፔስት በሽታ ከተመታ በኋላ የኢትዮጵያ ኢኮኖሚ በሙሉ ሲዳከም አርሶ አደሩና አርብቶ አደሩ መንቀሳቀስ የማይችል ነው የሆነው። ማረስ ስላልቻለም መብላት አልቻለም። ምክንያት 99% እርሻው የሚከናወነው በእንስሳት በበሬ ነው የሚካሄደው። የእንስሳት ሴክተር ላይ ትኩረት ማድረግ ለሰብሉም ትኩረት እንደማድረግ ነው የሚቆጠረውና ያ ስለሆነ ኢኒሼቲቭ ተቀርጾ መጥቷል። ኢኒሼቲቭ በትልቁ መነቃቃት ፈጥሯል። እኛ ደግሞ ይሄን ጎልደን ኦፖርቹኒቲ ተጠቅመን ክልል ውስጥ ከፌደራል ተቀርጾ የወረዱ 3 ዋና ዋና የሌማት ትሩፋት ኮሞዲቲዎች ነበሩ። የወተት ሀብት ልማት፣ የዶሮ ስጋና እንቁላል ልማትና የማር ምርት ማሻሻያ ፓኬጆች ነበሩ። እኛ ግን እንደ ክልል ሌሎም ተጨማሪ ኦፖርቹኒቲዎች ስለነበሩ የቀይ ስጋ ምርት ማሻሻያንም ክልላችን የሚታወቅበት የማድለብ የማሞከት አቅሞችን ሳይንቲፊክ ለማድረግ ከሌማት ትሩፋት ጋር ለማስተሳሰር አቅደናል። አሳ ላይም ኮምፓራቲቭ አድቫንቴጆች ስላሉ 5ቱንም ምርት ኮሞዲቲዎች አድርገን እኛ መስራት ስንጀምር ፌደራልም ከኛ ወስዶ አሳ 4ኛ ኮሞዲቲ አድርጎ አሁን እየመራ ነው ያለውና 2014 ላይ ሌማት ትሩፋት ከመጀመሩ በፊት ክልሉ ሲመሰረት የነበሩን የእንስሳት ሀብት አፈዛዘሞች 2015 ሄዳር ላይ የክልሉላችን የሌማት ትሩፋት ሻምፒዮናና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ ክቡር አቶ አደም ፋራና የግብርና ሚኒስቴር እንስሳት ሚኒስትር ዴኤታው በተገኙበት ክልሉ ላይ ላውንች ካደረግንበት ጊዜ ጀምሮ በየቦታው አዳዲስ የእንስሳት ሀብት ልማት ስራዎች፣ ኢንቨስትመንቶች፣ አርቢዎች፣ አርሶ አደሮች፣ የተደራጁ ወጣቶች እየተፈጠሩ ሄደዋል። ይሄ መፈጠራቸው ደግሞ ምርት ላይም የተሻለ ነገር ፈጥሯል ማለት ነው። ለአብነት የተወሰነ ነገር ለማንሳት የወተት ምርት 2014 ላይ ከነበርንበት 275 ሚሊዮን ሊትር አሁን ላይ 343 ሚሊዮን ሊትር ደርሷል። ይሄ በጣም ፕሮግሬሲቭ ነው። በጣም ፕሮግሬሲቭ ነው። ግን በሌማት ትሩፋት እንደርሳለን ብለን ያሰብነው 484 ሚሊዮን ሊትር ስለሆነ ገና ይቀረናል። የሌማት ትሩፋት የመጨረሻው አመት 2018 ላይ 2017ም አሁን እነዚህን ጋፖችን እየገመገምን ያለ ነውና ስለዚህ 2018 ላይ መድረስ እንችላለን። ፕሮግሬሲቭ በሆነ መንገድ እየሄደ ነው። በጣም ጥሩ ነው ብለን ነው የምናስበው። ዝርያ ማሻሻያ ስራ ለዚህ አጋጅ ስለሆነ የቁልፍ አጀንዳ ነው። 2014 ላይ ስንጀምር 20 ሺህ የማይሞላ እንስሳት ነው የተዳቀለው። 19800 እንስሳት አዳቅለን ያለፍ ነው። 2015 ላይ 23700 እንደዚህ አካባቢ እንስሳት ነው ያዳቀል ነው። ዘንድሮ ላይ ግን 34000 ደርሷል። በጣም ፕሮግሬሲቭ በሆነ መንገድ እየሄደ ነው። ስለዚህ የሚቀጥሉ አመታትም ከዛ በበለጠ በደብል አድርገን የማዳቀል ስራዎችን ሰርተን የወተት ሀብት ልማቱን ለማሻሻል እየሰራ ነው። ከዚህ ወተት ሀብት ልማቱ ጋር ተያይዞ የሚነሳው ሌላው መኖ ነው። መኖ በማሻሻል አያያዝ በማሻሻል ነው የወተት ምርት አንዱ የሚሻሻለውና ክልሉ 16000 ሄክታር የተሻሻለ መኖ አለምቶ አልፏል። በዚህ አመት በጣም ቤስት ነው የሚባል ነው። ግን መድረስ ያለብንና አሁንም የወተት ግቡን አቺቭ ለማድረግ አሁንም ቀሪ ስራዎች ስላሉ ከዞን ዞን ከወረዳ ወረዳ ያሉ ጋፖችን ለመፍታት እየሰራ ነው። የአንድ ቀን ጫጩቶችንም እያሰራጨን ያለ ነው። የ48 ቀን ቀይብና ኮከናዎችንም እያሰራጨን ያለ ነው። በዚህ የስርጭት ረገድ ውስጥ ዞኑን ማገዝ ያለበትን አግዞናል። የክልሉ መንግስትም አግዞናል። ለተደራጁ ማህበራት ነፃ እስከነቀለብ የማድረስ ስራም የቦንጋ ዶሮ እርባታ ማዕከል እየሰራ ነው ያለው። የክልሉ ግብርና ቢሮም በዚህ ረገድ እጅግ በጣም ሳፖርት እያደረግን ያለ ነው። እኛም ሳፖርት ተደርገን በዛ መነሻ መንደርተኞችን በማደራጀት ወደ ተግባር እየገባን ያለ ነው። ዶሮ ላይ 1.5 ሚሊዮን ነበር የዶሮ ማሰራጨት አቅማችን የነበረው። ዘንድሮ ላይ ግን 2.4 ሚሊዮን ዶሮ አሰራጭተናል። ይሄ እንቁላል ላይም ውጤቱን አይተናል። 135 ሚሊዮን እንቁላል ከሚመረትበት አሁን ወደ 227 ሚሊዮን እንቁላል ማምረት ችሏል። 20 ሺህ የሚሆን ወጣት ስራ እድል ተፈጥሮለታል። በእንስሳት ዘርፍ ውስጥ ብቻ በንብ፣ በዶሮ፣ በአሳ፣ በማድለብ፣ በማሞከት፣ በከተማ ግብርና፣ በገጠር ስለዚህ 20 ሺህ ሰው ስራ እድል ፈጥሮ እያለፈ ነው። ሌማት ትሩፋት ላይ የተቀመጡ 4 ትላልቅ ግቦች የሚባሉት አንደኛው ምግብና ስነ ምግብ ራስን መቻል ነው። ስለዚህ በደንብ እያየ ነው። ምርት ሲጨምር እንቁላል ሲጨምር 18 17 ብር ከሚሸጥበት እንቁላል አሁን 11 ብር 10 ብር እየደረሰበት ሁኔታ አለ። አሁንም ተጨማሪ መስራት ይጠይቃል። ወተት ላይም አቅርቦት የተሻሻለ ያለበት አለ። ማር ላይ፣ አሳ ላይ ያለ። ስለዚህ ምግብና ስነ ምግብ ላይ የተያለው ግብ እየተመለሰ ነው ብለን እናስባለን። ስራ እድል መፍጠር ሁለተኛው ግብ ነው። ስለዚህ 20 ሺህ ወጣት ድረስ ስራ እድል እየፈጠረ ነው።
ክልሉ መንግስት ባስቀመጠው አቅጣጫ ራሱ በየከተሞች የተገነቡ የዶሮ ሼዶች ከ90 በላይ የዶሮ ሼድ ተገንብቷል። አሁን በደረስንበት 30 ሼዶች ላይ 22000 ዶሮ ገብቷል። ቀሪ 60 የሚሆን ሼድ አለ። እሱን የማጠናቀቅ ስራ እየሰራን ነው። የመመገቢያ መጠጫ የማስገባት እነዛ ላይ ገና 30,000 በላይ ዶሮ ለማስገባት ዶሮ ቦንጋ ዶሮ እርባታ ማዕከል ላይ እያሳደግን ነው። ይሄ ብቻውን ከ1000 በላይ ወጣቶችን ስራ እድል የፈጠረ ነው ይሄኛው ብቻ። ስለዚህ ሁለተኛው ግብ ስራ እድል ፈጠራውም እየተሳካ ነው። ሌላው አብሮት የተቀመጠው ከውጭ የሚገባውን የእንስሳት ምርት መቀነስና ወደ ውጭ የሚወጣውን መጨመር ነው። እንደ ሀገር አሁን የተጀማመሩ ስራዎች እስከ 25 ሚሊዮን ዶላር ታወጣ ነበር ኢትዮጵያ ለእንስሳት ምርት ማስገባት። አሁን እየቀነሰ ያለበት አለ። ከእንስሳት ምርት ኤክስፖርት በጣም ትንሽ ነበር የሚገኘው፣ አሁን እያደገ ሄደዋል። ስለዚህ አራቱም ግቦች እየተሳኩ ነው ያሉትና እንደ ክልልም ለሀገር ኮንትሪቢዩት እያደረግን የሚል ግምገማ ነኝም ያለን። ምናልባት ከዚህ በመለስ ከሌማት ኮሞዲቲዎች አንጻር እንደዚሁ በቀይ ስጋ መንደር ብለን በተግባባ ነው ልክ በቀይ ስጋ መንደሮቻችንን አደራጅተን አርሶ አደሮችን መርጠን በእነዚህ በቀይ ስጋ መንደሮች ላይ በአብዛኛው ከዚህ እንደሚታወቀው ከከፋ ዞን ሳይለም ጌሻ በልት ይዞ ከሸካ ዞንም ማሻ አካባቢ ካንጋ፣ ጫጎ፣ ጋዳና ይና እና ሌሎችንም እዛ አካባቢ ያሉ ቤልቶች ላይ ፖቴንሻል ለይተን አርሶ አደር አደራጅተን መንደር መስርተን ወደ ተግባር ገብተናል። በዚህ መነሻ የቀይ ስጋ መንደር ስንል በጎችና ፍየሎች ተለይተው የሚሞክቱበት ከእርሻ ካል የተደረጉ በሬዎች ደግሞ የሚደልቡበት ነው። ይሄን ያለው ነገር ምናልባት ከወተት መንደርም አንጻር የዝርያ ማሻሻያ ተግባሮቻችንን በመንደሮች በመስራት ከዝርያ ማሻሻያ ተግባር ጋር በማስተሳሰር በወተት መንደርም አርሶ አደር አደራጅተን ሴቶችን፣ ወጣቶችና አርሶ አደሮችን አደራጅተን እየሰራን እንገኛለን። በማር ምርትም 2014 ላይ የተሻለ ደርሰን ነበር ወደ 66000 ቶን። 2015 ላይ የማር ምርት ቀንሶ 58000 ቶን ሆነ። ምክንያቱ ምንድነው የሚለውን አሰስመንት ሰራን። አንዳንድ ቦታ ላይ የግብዓት አቅርቦት ላይ ችግሮች ነበሩ። አንዳንድ ቦታ ላይ ከቡና ጋርና ከሌላው ጋር ተያይዞ እየተረጩ ያሉ ኬሚካሎች የንብ መንጋችን ላይ በፈጠሩት ጫና ምርት ቀንሶ ነበረ። 2016 አስችለን ሁለት ዙር ንብ ላይ ንብን ከቡና ጋር ንብን ከፍራፍሬ ጋር ማስተሳሰር ብንችል ከሁለቱም የተሻለ ገቢ እናገኛለን የሚል ንቅናቄ አድርገን ይሄ እስከ ህዝባችን ንቅናቄ ተሰራ። ኬሚካል አጠቃቀም ላይ አርሶ አደራችን ማኔጀብል አደረገው። ትንሽ አሁንም ቀሪ ስራዎች እዛ አካባቢ ላይ ቢኖሩም የማር ምርታችን ተመልሶ ወደ 70,000 ቶን አድጓል በዚህ አመት። ሌማት ትሩፋት ስራ በጠቅላላ አድርገን ስናይ እንደ ክልል የተሻለ ውጤት እያመጣ ነው። አሁን በተለይ ጥሩ የተሻሻለ የመጣበት ነገር አለ። ከዚህ በፊት ያው በአገረሰብ ላም ከአንድ ላም 1 ሊትር ወተት ማግኘት ብርቅ ነው በሆነበት ሰዓት ላይ አሁን ግን ከተለያዩ ዝርያዎችን በማዳቀልም ይሁን ከተሻሻለ ኮርማ አሁን በተለይ በዘመቻ ሲንክሮናይዜሽን ብለን ከምንሰራቸው ተግባራቶች የወተት ምርት መጨመር ጋር ተያይዞ ጥሩ ለውጦች እያየን ነው። በትንሹ 3 ሊትር ወተት የሚሰጥ ላም ናት ዛሬ አገረሰብ ላም ማለት ነው። ምክንያቱም ከተለያየ ዝርያ ጋር እያዳቀልን ስታንዳርድ ላይ ጥሩ በተባለ ሪከርድ ላይ ደረሱ እንዳሉ እንደተጠበቀው ነው። ለምሳሌ እዚህ አጠገባችን ዮናስ ጋር እስከ 42 ሊትር ድረስ ሪከርድ ያደርጉ አሉ። ግን አንድ ዮናስን ብቻ አይደለም እኛ ይዘን መሄድ ያለብንና የዮናስን አይነቶችን የዮናስን ፈለግ የሚከተሉትን ብለን ታችም እያወረን ያላቸው አሉ። በተለይ በወረዳ ማዕከላትም ሲንክሮናይዜሽን ዘመቻ ማካሄድ በሁሉም በማለት ይቻላል በሁሉም ወረዳዎች ላይ የሲንክሮ ዘመቻ አካሂደን ሰውም አሁን ግንዛቤ አለውና ይሄን በዘመቻ ያከድናል ነው ነገር አለ። ተጨማሪ ኮርማ ሲወለድ ለኮርማ የምናወጣው ወንም አንድ ግደር ላምን ለማግኘት የምናወጣው ገንዘብ እጅግ በጣም ብዙ ነው። ዛሬ የደረሰች አንድ ግደር ላም ከ120 እስከ 140 ሺህ ብር ነች። ስለዚህ ያችን ከመግዛት
ለይቶ ግደር በሚል ግደርን ብቻ በሚያስወልድ አሁን ክልል ያመጣለው ዘር አለን። ያ እንደ ዞን ደረጃ አስቀምጠን እንጠቀመው ሆኖ ወረዳዎች የመጠቀም እንዳለባቸው ታች ግንዛቤ ለአንድ ለይቶ ግደር 1500 ብር ነው የሚከፈለው። ይሄ ደግሞ ብዙ ነው አንልም። ምክንያቱም ቅድም ከነገርኩ ከምንገዛው ከተሻሻለች ላም ከምንገዛው ዋጋ ስናስተካክል እጅግ በጣም ብዙ ነው። እሱም የተሻሻለችውን ላም ከቅርብ ቦታ ላናገኝ እንችላለን። ከቅርብ ላናገኝምና አሁን በእጃችን ያለውን ዘር ይሄ ለይቶ ግደርን በማዋለድ በቅርብ አዳቅሎ ያገኙ ተሞክሮ አላቸው አሉ። ስለዚህ ታችን ቢሆን ይሄን ተጠቅመው የኛ አርሶ አደር በተለይ ከለይቶ ግደር ጋር ያለውን ነገር ቢጠቀሙ አንደኛ ከዝርያ ማሻሻል ከወተት አኳያ ጋር የወተት ዘርፉ እየጨመረ ይሄዳል። ሁለተኛ የእንስሳ ቁጥርም ቢሆን የኛን 10 ከምንዝ ያቺ ተሻሻለች አንዷን ብንዝ ከመኖ ፍጆታ አኳያም ከጥበቃ አኳያም ከምንሰራው ከቤት አኳያም በጣም የተመጣጠነ ኑሮ የሚኖሩበት ኮንዲሽን ይኖራል ብዬ ነው ማስበው። ዝርያ ማሻሻል አጠቃላይ ተግዳሮት የሆነ አንዱ ዝርያ ማሻሻሉን ስራውን አጠናክረን እንዳንል የሰው ኃይል አዳቃይ ባልማ ሰልጥኖ ስራ ላይ ገብቷል። የሚቸግረው ምንድነው? ግብአት አቅርቦቱ ነው የሚቸግረው። በተለይ የዚህ ዝርያ ማሻሻያ ናይትሮጂን ኮንቴነር እዛ ልዩ ችግር ነው። ምንዛሬ ከመጨመሩ ጋር 120 ሺህ ብር ነው አንድ ኮንቴነር የሚገዛው። ስለዚህ ያ ለዝርያ ማሻሻያ ስራችን እንደ ዞናችን እንቅፋት ሆኖ አመት ሙሉ ያዳቀለ ለመክረም ትንሽ ማቴሪያል እጥረት ስላለ እዛ ጋር ያው ክልሉ ጋር ድጋፍ እየጠየቀን ያለበት ሁኔታ ነው ያለው። አሁን የሌማት ኢኒሼቲቭ እንግዲህ ላውንች ሲደረግ ለ4 ተከታታይ አመታት ነው። ኦሬዲ አሁን ግማሽ ተጠቅመናል። 2 አመት ተጠቅመናል። 2 አመት ነው የሚቀረን። እንደ ክልል የተስማማንባቸው መመስረት ያለብንን መንደሮች መስርተን መሟላት ያለባቸውን ፓኬጆች አሟልተን ስታንዳርዳይዝ አድርገን በሌማት ኮንሰፕት መነሻ እንሰራለን። በዛ መነሻ እቅዶቻችንን እየከለስን ያለነው ኮሚትድ ነን። ነገር ግን በዚህ አጋጣሚ በዚህ 2 አመት ውስጥ በሌማት ኢኒሼሽን ውስጥ በገባንባቸው ተግባራት ውስጥ አንዳንድ እንደማነቆ የገጠሙ ነገሮች አሉ። በዚህ አጋጣሚ የሚመለከተውም ሰው ካለ እንዲያግዘን ማለት ነው። የኢኒሼቲቭ ሲመጣ በሎጂስቲክ የተደገፈ አልነበረም፣ በሪሶርስም አልተደገፈም፣ በበጀትም አልተደገፈም። ከዚህ ጋር ተያይዞ ሌማት እንደ ምዕራብ ክልል ብሎም እንደ ሸካ ዞን ተግባራዊ መደረግ ያለበት ህዝቡም ኮሚትድ ሆኖ የተቀበለው እኛም ለመምራት እና ለማሰራት ኮሚትድ ሆነን ተቀብለናል። ነገር ግን በሎጂስቲክ እና በበጀት ሳፖርት ካልተደረገ በቀር ትንሽ መንጠባጠቦች ይታያሉና መንግስትም እንደ መንግስት እዚህ አካባቢ መደረግ ያለባቸውን ዋና ጉዳዮች ሳፖርት ቢያደርገን የተሻለ ነው የሚል ነገር ነው ያለኝ። ስቲል አሁን የኛ ዘርፉ ላይ መሻገር ያልቻልነው ማነቆ ግብአት ነው። ዘርፉ በጣም ሰፊ ግብአት ይፈልጋል። የተሻሻለ እንስሳት ይፈልጋል። አርሶ አደር ማቅረብ አልቻልንም። ግደር ይፈልጋል፣ ኮርማ ይፈልጋል፣ ዶሮ ጫጩት በበቂ ይፈልጋል። ስቲል የማቅረብ አቅማችን ገና ነው። ክልላዊ የዶሮ እርባታ ማዕከል አንድ ነው ያለን። እሱ በሙሉ አቅም ወደ ስራ አልገባም። ፓረንት ከማስገባት ጋር ተያይዞ የምናስገባበት ሀገር ላይ የተፈጠረ የዶሮ በሽታና እዚህ የማስገቢያ ጥሬ ገንዘብ ጋር ተያይዞ ያለው ማነቆ ስቲል መሻገር ያልቻልነው ነው። የዝርያ ማሻሻያ ግብዓት ናይትሮጂን፣ ሆርሞን፣ ጓንት እና ሌሎች አላቂ ቁሳቁስ የሚባሉት ማቅረብ ላይ ስቲል ግብዓት ችግር ነው። ስለዚህ አሁን እየተግባባን ያለ ነው። በየደረጃው ያለው አካል ራሱ አርቢውን ጨምሮ የራሱን ግብዓት በራሱ ማሟላት ላይ መረባረብ አለብን። በየደረጃው ያለው የመንግስት መዋቅር ግብዓት ማሟላት ላይ መረባረብ አለበት። ለክልል ብቻ የተተወ ተግባር ሊሆን አይገባም። ዞንም ሼር ማድረግ አለበት፣ ወረዳ ሼር ማድረግ አለበት፣ አርሶ አደር ራሱ ሼር ማድረግ አለበት። ይሄን አድርገን በሌማት ትሩፋት ላይ ያሰብናቸውን ግቦች አቺቭ ማድረግ አለብን የሚል ነው እያስቀመጥን ያለ ነው። ሌላኛው የዚህ ክልል ውስጥ ስቲል ጥሪ ያቀረብን ያለ ነው። አሁን እየተጀማመሩ ያሉ ግን በቂ ያልሆኑ መኖ አምራች ድርጅት የለም። እዚህ ክልል ውስጥ መኖ የሚመጣው ስቲል ከአዲስ አበባ ነው፣ ከሰበታ ነው፣ ከሱሉልታ ነው። ስለዚህ እንደዛ ሆኖ የትራንስፖርት ኮስት ተደምሮበት መኖ ዋጋ ከማምረት ወጪ በላይ የሄደ ስለሆነ የእንስሳት ምርትን ዋጋ እያናረው ነው። በቆሎ በጥሬ ከዚህ ተጭኖ ወደዛ ይሄዳል። እዛ ፕሮሰስ ተደርጎ መኖ ተጭኖ ወደዚህ ይመጣል። ከዚህ ወደዛ የሄደበትና ከዛ ወደዚህ የመጣበት የትራንስፖርት ዋጋ መኖ ዋጋ ላይ ተደምሮ በኩንታል 50 በኪሎግራም 50 ብር ይሸጣል።
ልክ እንቁላል ሲታመርት 50 ብር ያወጣበትን አሰልቶ ነው እንቁላል ዋጋ የሚያወጣው። ያ መሆኑ የእንቁላል ዋጋን እንዳንቆጣጠር የወተት ዋጋን እንዳንቆጣጠር ያደረገው ነው። ስለዚህ ምርት እዚህ ስላለ በቆሎ እዚህ ያለ ሌላው ምርት እዚህ ያለ በበቂ ስላለ መኖ አምራች ድርጅቶች እኛ አካባቢ ላይ መጥቶ ኢንቨስት እንዲያደርጉ እንዲሰሩ በዚህ አጋጣሚ መልእክተን ማስተላለፍ ፈልጋለሁ። ይሄን ለመደገፍ ደግሞ የክልሉ መንግስትም ዝግጁ ነው። መሬት በማቅረብ ሌሎች ሙያ ድጋፎችን በመስጠትና አብሮ ገበያ ትስስር ፈጥሮ ለመስራትም እንደ ክልል መንግስትም እንደ ዘርፍም እኛ ዝግጁ ስለሆንን የኛ አካባቢ ያሉ መዋቅሮችም ለዚህ ዝግጁ ስለሆኑ እዚህ ላይ እንዲሰሩ እንፈልጋለን። ከዛ ውጪ የእንስሳት በሽታ ጋር ተያይዞ በየቦታው የሚታዩ አሉ። ላብራቶሪ ማዕከላችን ኢሬክቶ ነው። ከክልል ኦልሬዲ አገሪቱ ውስጥ ፍለፊት አሉ ከሚባሉ ላብራቶሪዎች አንዱ ላብራቶሪ በእኛ እጅ አለ። ለዚህ የሚሆን የግብዓት አቅርቦት ነው አንዱ መድኃኒት ጋር ሕክምና ጋር ያለውና እሱ እንዲሆን እንፈልጋለን። መሰረተ ልማት ግንባታ ላይ ክልሉ መንግስት የጀመረልን ትላልቅ ድጋፎች አሉ። ምስጋና እያቀረብን የአሳ ጫጩት ማባጃ ማዕከል፣ የመኖ ማባጃ ማዕከል፣ የንግስት ንብ ማሰልጠኛ ማዕከል ወደ ስራ ለማስገባት እየተደረጉ ያሉ ስራዎችን አመስግነን አሁንም ግን በጣም ብዙ የሚፈልጉ አሉ። የናይትሮጂን ማሽን አርጅቷል። በወር ጥገና ብቻ 50-60 ሺህ ብር ይወስድብናል። መብራት ፍጆታ 20-30 ሺህ ብር ይወስድብናል። ናይትሮጂን ማሽን ያስፈልገናል። ፌደራል መንግስትም በዚህ አጋጣሚ እንዲደግፈን እንፈልጋለን። ዝርያ ማሻሻልን እየተሳለጠ እንድናደርግ ከተፈለገ ማለት ነው። የግደር ብዛት ማዕከል ለመገንባት ርብርብ እያደረግን ነው። እዚህ አካባቢ ላይ ፕራይቬቶችም ጭምር ፓርቲስፔት አድርጎ ሰርቶ የግደር አቅርቦት ቢሰሩ ገበያ አማራጫቸው ነው። እኛ ግደር ከነሱ ለአርሶ አደር ቢናሰራጭ ኮርማ ቢናሰራጭ ገበያም ነው እንትኑን የሚፈታል የሚል መልእክት አለኝ። ውድ የካፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ግብርና ቢሮ የእንስሳትና አሳ ሀብት ዘርፍ የ2016 ዓመተ ምህረት መደበኛና የሌማት ትሩፋት ተግባራት አፈጻጸም ማጠቃለያ ግምገማና የ2017 እቅድ ዝግጅት በቦንጋ ከተማ ባካሄደበት መድረክ ላይ ተገኝተን ያዘጋጀነውን ፕሮግራም በዚሁ አበቃን። ሰላም ቆዩ።